ሰላም ጤና ይስጥልኝ ወደ ተከበራችሁ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ አዲስ እንግዳ ይዤላችሁ መጥቻለሁኝ። እስከ ፍጻሜ አብራችሁን ቆዩ። ሰብስክራይብ ያድርጉ፣ የደወሉን ምልክት ይጫኑ፣ ላይክ፣ ኮሜንት፣ ሼር። ሲስኮም ድሬዳዋ ከዚራ መሃል ላይ ሁሉም ሰው ተስፋ ቆርጦ ፊቱን ያዞረበትን በቆሻሻ የተሞላ ስፍራ ወደ ውብ ገነትነት መቀየር ይቻላል? ብዙዎች አይቻልም ሲሉ፣ እሷ ግን በገዛ እጆቿ በጽናቷና በላቧ ታሪክን ቀየረችው። እሷ ጀግናዋና ታታሪዋ ሃይሚ ናት። ነገር ግን ይሄ የድል ጉዞ ዛሬም በከባድ ፈተናዎችና እሾሆች የተከበበ ነው። ዛሬ የዚህችን ድንቅ ሴት ድምፅና የጀርባ እውነታ ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። የተወለድኩት ሐረር ከተማ ሚካኤል ሰፈር ነው። በልጅነቴ እብድ ብሎ ከሚያድጉ ልጆች መካከል ነኝ። በጣም ብዙ ጨዋታ ነበር የምወደው እና በቃ አስቸጋሪ ነበርኩኝ። ልጅነቴን ያሳለፍኩት በመሮጥ በጣም በመሯሯጥ ነው። ነገር ግን ሐረር በጣም ትዝ ከሚለኝና ከማረሳው የትም ወደፊትም ከማረሳው ነገር ሶሼብል ሆነን ነው ያደግነው። አብዛኞቻችን አንድ ቤት እንዳደገ ሰው ነው ባህሪያችን። ሐረር ላይ ያሉ ጥሩ ጥሩ ነገሮችን ያው የሐረር ሰው እንኳን ሰው ጅብ ያለምዳል ይባላል። ከማንም ሰው ጋር መኖር ይችላል የሐረር ሰው። ሐረር በመሆኔ ምን ጊዜም ደስተኛ ነኝ። ሐረር በመወለዴ የተማርኩት መድኃኔዓለም ትምህርት ቤት ነው። መድኃኔዓለም ትምህርት ቤት ላይ ብዙ ጓደኞች ነበሩኝ። በወቅቱ ባንዲራ ሴቶች ይሰቅሉ ነበር። አንዷ ሰቃይ ባንዲራ እኔ ነበርኩኝና ብዙ ተማሪዎች ያውቁኛል። በዛ ሰዓትም እድገቴ ያው ሐረር ከተማ እንደነገርኩ በዚህ መልክ ነው። ቤተሰቦቼ ግን እናቴ መንግስት ሰራተኛ ናት። የእናቴ አባትና እናት ግን ግብርና ስራ ላይ ተሰማርተው ስለነበረ ከቤታችን ወተት እንጠጣ ነበር። ከብቶች ነበሩን። ታርሶ የሚመጣ ትኩስ ፍራፍሬዎች ማለት አትክልቶች ነበሩ። ጥራጥሬም የተለያዩ ነገሮችን ከእርሻ እናገኝ ነበርና ከብቶች ሜዳ ላይ ሲሄዱ በጣም የሚያስደስት ትዝታ ነው ያለኝ። በልጅነት የማውቀው ነገር ምንም ከተማ መካከል ብንሆንም ወጣ ብሎ የሚያሳርሷቸው ቦታዎች ስለነበሩ ያም ነገር ውስጤ ስላለ ነው ወደ አረንጓዴው ነገር እያዘነበልኩት። ሲቀጥልም ደግሞ ትምህርቴን የመጀመሪያ ዲግሪ አለማያ ዩኒቨርሲቲ ስለነበር የተማርኩት እዛም ደግሞ ለአረንጓዴ አትክልት ሰፊ የሆነ እድል አለ። በዛ ተደግፌ ነው እዚህ ጋር የደረስኩት። ያው አካባቢው ቀደም ሲል ለረጅም ጊዜ ቆሻሻ የተጣለበት ስፍራ ስለሆነ አንደኛ ቀስ በቀስ ያንን ቆሻሻ ማንሳት እንጂ በአንድ ጊዜ አንስቶ ማጽዳት አይቻልም። ማጽዳቱ ቆሻሻውን ማስወገዱ ብቻ ረጅም ጊዜ ፈጅቷል። ከዛ ሲቀጥል ደግሞ ከስር የሚገኘው መሬት ደረቅ ነው። የሚጣለው ነገር ላስኪት አለው። ብዙ የተለያዩ ቆሻሻዎች ስለሆኑ አንዳንዱ በስብሶ አፈር ሊያለማ ይችላል። ሌላው ደግሞ እንዳይለማም እንዳይብላላ ያደርጋል እና ያንን ቆሻሻ መጀመሪያ ጠርጎ ማንሳቱ ረጅም ጊዜ ፈጅቷል። ከዛ ከተነሳ በኋላ ደግሞ ደረቁ መሬት አፈር እንዲቀበል ወይም ሌላ አዲስ ለግብርና የሚመች አፈር እንዲቀበል ወጋ አድርጎ ከዛ ከመሬት ጋር ማዋሃዱም የዛኑ ያክል ጊዜ ፈጅቷል። ፈጽሞ ተስፋ የሚያስቆርጠው ነገር አካባቢው አንደኛ ለከተማው መጨረሻ ወይም ደግሞ የከተማው ሁሉ ቆሻሻ መጣያ ወይም ሌላ ቦታ የተጣለውም ራሱ የጎርፍ መስመር ስለሆነና የወንዝ ዳርቻ ደረቅ ወንዝ ቢሆንም የወንዝ ዳርቻ የሚባለው ነው ስያሜ፣ በፈር ዞን የሚባለው ማለት ነው። በዛ ጥግ ላይ ከላይ ጀምሮ ከተማዋን ለሁለት የሚከፍላት የአሸዋ ጎርፍ የሚያልፍበት ቦታ ነው። ስለዚህ በተወሰነ ጊዜ እየቆየ የሚመጣው ዝናብ ላይ ያለውን ሰብስቦ ጥግ ላይ እየከመረው ነው የሚሄደው። በላዩ ላይ የሚቀጥለውም ይከመራል፣ የሚቀጥለው የሚመጣው ይከመራል። ደለል ነው ራሱን የቻለ። ስለዚህ የመጀመሪያውን አንስተህ እፎይ ብለህ ስትጠብቅ፣ በተለይ ዝናብ ጊዜ ከሆነ ተመልሶ ደግሞ በማግስቱ እንደዛው ጎርፉ ከሚያመጣቸው ቆሻሻዎች በተጨማሪ ደግሞ ግለሰቦች ቆሻሻ መጣያ ሆኖ ነው የሚያውቁት። እኔም እዚህ ሀገር ከመጣሁበት ጊዜ ጀምሮ ማለት እኔ ከሐረር ነው የመጣሁት ወደዚህ። እዚህ መጥቼ ያንን አካባቢ ካገኘሁበት ጊዜ ጀምሮ ቆሻሻ መጣያ ሆኖ ነው የማውቀው፣ ይህን ሁሉ ጊዜ ማለት ነው። ስለዚህ የተለያዩ
ጊዜያቶች ላይ የሚጣለው ቆሻሻ ጎርፍም የሚያመጣው ግለሰቦችም ወስዶ የሚጥሉበት ኤሪያው የሚታወቀው በቆሻሻ መድፊያነት ነው ለረጅም ጊዜ። ስለዚህ አንተ ብታጸዳ ጠዋት ያመጣውን ቆሻሻ እሱ የፈለገው ቦታ ነው የሚደፋው። ወይ አትገናኙ አጽድተህ ሄደ ሊሆን ይችላል። እዛ ጋር ደግሞ እነሱ ሲያገኙት ደፍተው ነው የሚሄዱትና ተስፋ የሚያስቆርጠው ሰው አለመረዳቱ ነው። ቆሻሻ መድፊያ ነው ብሎ አይምሮውን ስላሳመነ ካጸዳኸውም በኋላ ራሱ ረጅም ጊዜም ከፈጀ በኋላ በተደጋጋሚ ቆሻሻ ይደፋበታል። ያ ያማርራል። ግን የሚቀጥለውን ነገር ተስፋ በማድረግ አላማ ስለሆነ ሰው አንድ ሰው ከወሰነ ያደርጋል። ምንም ነገር ጊዜ ሊፈጅ ይችላል። ግን ደግሞ ያሰብክበት ቦታ ለመድረስ ዋጋ መክፈል ያስፈልጋል። ስለምወደው ዋጋ ከፍዬ ነው እዚህ ጋር የደረስኩት። ፓርኩ እዚህ ደረጃ ሲደርስ ስጀምር በቃ አንድ ብዬ ስጀምር ያው ቤተሰቦቼን፣ ጓደኞቼን፣ በእኔ አካባቢ ያሉ ፋሚሊዎቼን ልጆቼን ጭምር ማለት ነው ይዤ ነው እዚህ ውስጥ የገባሁት። የልጆቼም ጓደኞች አሉ። በተወሰነ ደረጃ ስናጸዳም ስንቆፍርም የቀን ሰራተኛ ቢኖረንም እነሱን ይዘን የገባ ነው። ፋይናንሻሊ ማንም ሰው ረድቶኝ አያውቅም። ነገር ግን የመቆፈሪያ ቁሳቁሶች፣ ችግኞች እንዲሁም አንዳንድ ግለሰቦች እዚህ አይነት ስራ ላይ የተሰማሩ ከኔ በፊት አልምተው የሚያውቁ ሌላ ቦታ ላይ ያሉ ሰዎች ጋብዤ ነበረ። እነኛ ሰዎች ወሳኝ የሆኑ ችግኞችን ሰጥተውኛል። በራሳቸው እጅ መተው ተክለዋል። ያ ትልቅ ድጋፍ ነው ለኔ። ከመንግስት አካላት ደግሞ መቆፈሪያ አካፋ፣ ችግኞች እና ደግሞ ይበልጡ ደግሞ የሞራል ድጋፍ ስጀምረው ቦታው በተሰጠኝ ጊዜ ያው ከሚመለከተው የመንግስት አካል አስፈቅጄ ነው የመጣሁትና ይሄንን ነገር እንዲያግዙኝ የጠራኋቸው ግለሰብ በጣም ትልቅ ሰው በእድሜ እንደገና ደግሞ ያግዙኛል ብዬ ስላሰብኩኝ እንዴት ምን ይላሉ ይሄን ቦታ ልሰራ ነው ብዬ መጀመሪያ እሳቸውን ይዤ የመጣሁት አቶ መሐመድ ይሱፍ ይባላሉ። ይዣቸው መጥቼ ሳሳያቸው ይሄ በአንቺ አቅም ተጸርቶ ያልቃል፣ ይሄ ነገር ይደርሳል ብለሽ ታስቢያለሽ ሲሉኝ ግድ የለም ፍላጎቱ ስላለኝ ታግሼ የሚሆነውን ነገር ሁሉ አሳየውታለሁ። ግን አሁን ፍቃድ አግኝቼ እንድጀምር ከጎኔ እንዲሆኑ ፈልጋለሁ ብዬ መጀመሪያ እሳቸውን ነበር ያማከርኩት። በቃ ጥሩ ሞራልን የሰጡኝ በዛን ሰዓት። እሳቸው ባስተዋወቁኝ መንገድም በሄድኩበት መንገድ ሁሉ ጥሩ ድጋፍ አግኝቻለሁ። የሞራል ድጋፍ ደግሞ በጣም ከብዙ ሰው አግኝቻለሁ። አሸዋየው መተላለፊያ ነው። እኔ የምሰራበት ቦታ ድሬዳዋን ሁለት ይከፍላል ያልኩ የጎርፉ መስመር ከወዲያኛው መንደር ለምሳሌ ኮኔል፣ ቀፊራ፣ አምስተኛ፣ ለገሃሬ፣ ኮኔል ማነው ታይዋን ያንን አካባቢ አሸዋ ምናምን ያሉ ነዋሪዎች ወደ መሃል ከዚራ ሲመጡ የሚያቋርጡበት ቦታ ነው። ተማሪዎች እንዲሁም በዛ ጋር ነው የሚያቋርጡት እና ትልልቅ አባቶች ሲያልፉ የተሸከሙትን ነገር አስቀምጠው ገብተው አብረውኝ ያግዙኛል። ምን ላረግ እንዳሰብኩ ይጠይቁኛል። ቀጥሎ ምን ማድረግ እንደሚገባኝ ይነግሩኛል። እና የብዙ ሰው ድጋፍ አለው እዛ ቦታ ላይ በሐሳብ ደረጃ ማለት ነው። በቁሳቁስ ደረጃ ደግሞ የመንግስት ድጋፍ ጽዳትና ውበት የሚባል ቢሮ አለ። በጣም ረድቶኛል ችግኝ በመስጠት እንዲሁም ሳጸዳ የጽዳት ሁኔታዎችን መጥቶ ባለሙያ አይቶ የጎደለውን እንዲያሟላልኝ የባለሙያ ድጋፍ ተደርጎልኛል። አካባቢ ጥበቃ ደግሞ ምንም ባልቀረው ሁኔታ እስካሁኑ ድረስ ባለሙያዎቹ ፍሬንድሊ በቃ ጓደኛሞች ሆነን ነው ሁሉን ነገር የምናደርገው። ከጎኔ ናቸው እስካሁን ድረስ። እንዲሁም የግብርና ቢሮ እነኚህ ሁሉ የየራሳቸውን አስተዋጽኦ አድርገውልኛል። በተደጋጋሚ ጊዜ ጉዳት ደርሶበታል። በተለይ ታች ላይ ያለው በጎርፍ መገደቢያ የተዘጋ ነው። ሁለት ነው ቦታው። በጎርፍ መገደቢያ የተዘጋው ጋር ብዙም ጎርፍ የሚያሰጋ ነገር የለም። ሌሎች ችግሮች ናቸው ያሉበት። ታች ያለው ግን ለጎርፉ ቅርብ የሆነውና ቀድሞ የጎርፍ መውረጃ የነበረ የጎርፍ ዳርቻ ነው ያለማ ነው። ስለዚህ ጎርፉ የራሱ ቦታ ነው። ደለል ሰርተን ከፍ አድርገን የተከልናቸው አትክልቶች የቻለውን ያክል ቢያስተኛቸውም ተመልሰው ይነሳሉ። ያገኘሁት ልምድ ያንን ነው። በአመቱ በመጣም ጊዜ በስድስት ወሩም ጎርፍ በመጣ ጊዜ ከፍ ያሉትን ያስተኛቸዋል፣ ትንንሽ የሆኑትን ነቅሏቸው ይሄዳል። እና በተደጋጋሚ አሁን ጎርፍ ሁሉ ጊዜ ተጋጭቶ የሚመጣበት ቦታ ላይ ያለው ቦታ ክፍት ነው። አሁንም በቃ አቅቶናል። ያም ቦታ ምናልባት ተጨማሪ ድጋፍ ተገኝቶበት በጋቢዮን የሚባል በሽቦና በድንጋይ የሚገነባ የጎርፍ መከለያ ነገር አለ። እሱ ከተሰራለት ብቻ እንጂ በፎቶግራፍም አለ ወደፊት ማየት ይቻላል። በቃ በተደጋጋሚ ተመቷል። በጎርፍ እንደዛ አይነት አደጋ ይደርሳል። በአንድ ጊዜ 300 ችግኝ ሄዶ ያውቃል። ያደገ ያማረበት ችግኝ ነቅሎት ይሄዳል። ያ ዋነኛው
ጎርፍ የሚያገኘው ተደጋጋሚ የሚያገኘው ቦታ ተቦጭቆ ቀርቷል። አሁን መሬቱ ከጎኑ ያለው ትልልቅ ሆኖ እየታየ ያቺ ተጋጭቶ ከሌላ ግንብ ጋር ተጋጭቶ በጉልበት የሚመጣባት ቦታ ክፍት ነች አሁን እና በየአመቱ ስለሚመታት ደግሞ ያው አሁን ለ4 ነው ለ5ኛ ጊዜ ሲደጋገም እኛ አጥሩን ደጋግመን መትከሉም የምንተክላቸውም ችግኞች መሄዱ ያዳከመን መጥቶ አንዴ ጋቢውን አግኝተን እስክንሸፍነው በሚል ደግመን እንኳን አልዘጋነውምና በየአመቱ ቢያንስ 2 ጊዜ ይመታል ያ ቦታ እና ከፍተኛ ጉዳት ነው የሚያደርሰው ከኢኮኖሚም አንፃር እንደገና የለማ የያዘ የተደራጀ አፈር የያዘ አትክልትን ነቅሎ ነው የሚሄደው። ይሄ በተደጋጋሚ ያጋጠመኝ ነገር ነው። ዋነኛው እዛ ቦታ ላይ ያለብን ችግር የውሃ ችግር ነው። ምክንያቱም ድሬዳዋ በባህሪ እንደሚታወቀው ሞቃት ነው። ከሞቃትነቱ ባሻገር ደግሞ መሬቱ አሸዋ ነው። አሸዋማ መሬት ላይ ደግሞ ውሃ ስታፈስ ሰርጎ ይወርዳል። ውሃም ቢኖረው መታጠጣውን ያክል አይደለም ውጤታማ የምትሆነው። ስለዚህ በቧንቧ የሚመጣ ውሃ ስንጠቀም የቆየ ነው ማለት ነው። ከቧንቧ የምንቀዳው እናጠራቀምበት ዕቃ አዘጋጅተን እንደዛ ቀስ በቀስ እያደረግን ቧንቧ በመጣቀን ደግሞ ጉልበት ያለው ውሃ እየሰጠን ነው ችግኞቻችንን አሁን ላሉበት ደረጃ ያደረስነው። ስለዚህ በተደጋጋሚ እየደረቀ እየተበላሸ የተከልነው ነገር ብዙ ኪሳራ ደርሶብናል። ለምሳሌ የመጀመሪያ ዙር የተከልነው ቲማቲም እዛ ቦታ ላይ በጣም በሚገርም ሁኔታ የእስራኤል ዝርያ ነው ተብሎ የተሰጠን ቲማቲም ነበር በድጋፍ። እሱንም አንድ አግሮኖሚስት አለ ተፈራ የሚባል ያው ያለኝን ጥረት አንዳንድ ነገሮችን እየመጣ ይደግፈኛል እና እንዲህ መልፋትሽ ካልቀረ ሙሉን ቲማቲም ቢዘራስ በሚል ተዘርቶ በአጋጣሚ ሙሉን በቀለ። ወደ መካከል ስንደርስ ቧንቧ መስመሩ በከባድ መኪና ተሰበረ። ብዙ ከባድ መኪናዎች በአካባቢያችን ይቆሙ ስለነበረ ቧንቧ መስመሩ ተሰባበረ። ቶሎ መጠገን አልቻለም ነበር። 2-3 ቦታ ነበር የተሰባበረው። እግረ መንገዱን ደግሞ የዝናብ ወቅት አይደለም ሰፖርት የሚያደርግ ሌላ ተጨማሪ የውሃ ፍሳሽ አላገኘ ነው። እንደ ድንገት ሆኖ ክፍት ሆነ። ያ ታይም ውሃ በጣም የሚያስፈልገው ሰዓት ላይ ክፍተት ተፈጠረና 2 አይነት ነገር ሆነ። አንዱ ጎን ደረቀ፣ አንዱ ጎን ለመለመ። 2 አይነት ሆነ። እንደዛ አይነት ችግር ተፈጠረ። ያው የውሃው እጥረት ተደጋጋሚ እንደዚህ አይነት ነገር አድርሷል። ያንን የውሃ ችግር ለመቆጣጠር በቅርቡ ጎኑ ላይ እዛው አካባቢ ለምሳሌ አሸዋ አካባቢ ውሃ ከኛ 400-300 ሜትር ርቀት ላይ ውሃ አለ። በዛ አቅጣጫ ቢመጣ የኛም ቢቆፈር ይወጣል ብዬ አስባለሁ። ለእርሻ ደግሞ ከአንዳንድ ወሳኝ ነገር ውሃ ነው አሁን እንዳየሁት ከሆነ። ምክንያቱም እኛ ወይዘራችን ሙቀት ነው። ከአየሩ እርጥበት አያገኝም፣ አይደገፍም። እርጥበት ኖሮ ቅጠሎቹ የራሳቸውን ነገር እየሰሩ አረንጓዴ እንዲሆን አያግዛቸውም። ኢሚዲየትሊ ውሃ ሲያጡ እነሱም ወደ ጠውለግ ነው የሚመጡት። ከዛ በኋላ ከስርም የምትጨምረው ነገር ወቅቱን ጠብቆ ካላገኘ ይሞታል አትክልት። ፓፓዬ ሙሉን ተክለን እናውቃለን። የተወሰነ ከተበላለትና ካደገ በኋላ ልክ እንደዚሁ አይነት ነገር ገጥሞናል። አሁንም በቅርቡ ሌሎች ተክለናል። እነሱም ከዚህ ችግር እንዲወጡ ዋነኛው ወሳኙ ነገር ውሃ ነውና የሚቆፍር አካል እንደው በዚህ ላይ ደመቅ አድርጎ የሚያግዘን አካል ብናገኝ እና ውሃ ቢወጣ የተለየ ተአምር ይፈጠራል። ከደረቅ መሬት እዚህ ጋር ከደረሰን አሁን ደግሞ ውሃ ብናገኝ ከዚህ የበለጠ ተአምር እንሰራለን ብለን እናስባለን። ከመንግስት ከዚህ በፊትም ባለኝ ጥረት በማደርጋቸው ነገሮች ታይቶ ያው ቅድምም እንደተናገርኩት አካባቢው ማንም ሰው ሲያቋርጥ በዛ ጋር በቀን ከ2000 ተማሪ በላይ ያልፍበታል። አዛውንቶች አሉ፣ የመንግስት ሰራተኞች አሉ፣ ለንግድ የሚመላለሱ የታይዋን ሰዎች አሉ። በኔ ጋር በጣም ብዙ ድጋፍ የሚሰጡኝ ሲያልፉ አይዞሽ ምናምን እያሉ ሞራል የሚሰጡኝ አሉ። ያንን አይነቱን ነገር ግን ቀጣይ ለማስደረግና ለማስቀጠል ያለውን ሁኔታ ነባራዊ ሁኔታውን እያየ የሚረዳ ሰው መሆን አለበት እዛ ጋር መጥቶ። ምክንያቱም አፍንጫ ተይዞ ነው የሚታለፈው በዛ ጋር ከቆሻሻው ብዛት የተነሳ። ቀደም ሲል አንደኛ ጥላ የሚባል የለም እንዳሁኑ ዛፍ ምናምን መተ ፀሐይዋን ገብግቧቸው ሲመጡ አረፍ የሚሉባት አንድ ድንጋይ ያለች ቢያንስ። አሁን እዛ ጋር ሲመጡ የተሻለ ነው፣ ገብቶ ያርፋሉ፣ ጥላውን ያያሉ፣ ብዙ ነገር አለና ከዛ ደረጃ እዚህ ጋር መድረሳችንን ያየ ያው ቦታውን አይቶ ውሃው ቅድሚያ ቢሰጠው መርጠው ነኝ። ውሃው ቶሎ ቢገባ እና እንዳሰብነው እንደ ወደፊት እቅዳችን ያቀድናቸውን ነገሮች ተግባራዊ ብናደርግ ከዚህ የበለጠ ሽፋን ያለው ስራ እዛ ጋር ይሰራል ማለት ነው። አንደኛ ጥላ ነው፣
ሁለተኛ ምቹ ቦታ ነው። አሸዋው ቢጸዳ ሙሉን ቢጠረግ ከዚህ ቀደም መዝናኛ ነበር ይባላል ለፈረንጆች ቦታ ከዚራ አሸዋ ወርደው ይዝናኑ ነበር ሲባል በታሪክ እንሰማለን እኛም እዛ አካባቢ ከመጣንበት ጊዜ ጀምሮ እና ያንኑ ታሪክ ለማስቀጠል አጽድተን ጥሩ የህዝብ መናፈሻ እንዲሆን የማድረግ ሐሳብ ስላለን እዚህ ላይ ደግሞ ልማት ሀገራዊ አቅጣጫ ነው። ባለሀብትም ይሁን መንግስትም ይሁን በአሁኑ ሰዓት እኮ ኮሪደር ልማት ከጥግ እስከ ጥግ እየተሰራ ነው። ከዛ ቀድመን ነው እኛ የጀመርነው። ስለዚህ ይሄንን ነገር ለማበረታታት በአይን አይቶ ያለውን ነገር ምን እንደሚያስፈልግ ያው ጥቆማ መስጠት ብቻ ነው የሚያስፈልገው። አንደኛ የጎርፉን ቦታ ጋቢውን ማሰራት ዋነኛ ጥያቄ፣ ሁለተኛ ደግሞ ውሃ በቋሚነት እንዲያገኝና ቋሚ ሰራተኞች እዛ ውስጥ ያሉም የራሳቸውን ደሞዝ አግኝተው እኔም ሳልሳቀቅ ማዛቸውን ሰዎች እንደ ልብ እንዳዝ ስራ እንዲጀምር ቦታው ማድረግ ፈልጋለሁ። ይሄ ነው የምፈልገው። ይሄኛው ነገር ወሳኝ ጥያቄ ናት። እቺ ጥያቄ በህይወቴ ለጉልበቴ ሳልሳሳ ፍላጎቴ ስለሆነና ደግሞ ከውስጤ የመጣ ሞራል ስለሆነ ይሄ ነገር ይሄንን አይነት ስራ ስሰራ ከፊት ያስቀመጥኩት ታርጌት ስላለኝ ነው። ምክንያቱም እዛ ቦታ ስመጣ የመጀመሪያ ቆሻሻ አንስቼ ጠርጌ የመጀመሪያውን ቀረጻ ወይም ደግሞ የምስጋና የድሬ ቲቪ መጥቶ ያበሰረበት ጊዜ ያለ የተሰራውን ስራ በማየት በጣም በጥሩ ሁኔታ እንደተሰራ ከየት ጀምሬ ወዴት እንደመጣው ተቀርጾ በቀረበ ጊዜ ያ ቦታ ሁለተኛ ዙር እቅዴ ምን እንደሆነ ሲጠይቁኝ መናፈሻውን በካፌ መደገፍ። እዛ ቦታ ላይ የመጣ ሰው ቢያንስ መናፈሻ ሃይሚ መናፈሻ ተብሎ ተሰይሟል። 4ኛው ዓመት ላይ በጀመርኩ በ4 ዓመት ሃይሚ መናፈሻ ተብሏል። በጣም ብዙ ፓፓያዎች ትልልቅ ለእንግዳ መቅረብ የሚችሉ ለገበያ መውጣት የሚችሉ ነበሩት አሉት። በዛ ሰዓት ነበሩት። ቀጥሎ የነበረኝ እቅድ ስጠየቅ ካፌ ከፍቼ እዛ ጋር አትክልቶቹን ከዚሁ ቆርጬ ጁስ ማድረግ፣ ሻይ ቡና ቁርስ ማዘጋጀት ስለነበረ ኢሚዲየትሊ ቶሎ ያ ቦታ እንዳለቀ ከፊት ለፊቴ ባዶ ቦታ እንደዚሁ ተመሳሳይ ቆሻሻ ይደፋበት የነበረ ቦታ ስለነበረ አመልክቼ ተሰጠኝ ለሻይና ለቡና መስሪያ ተብሎ ማለት ነው። ነገር ግን በወቅቱ ከተፈቀደልኝ በኋላ ቦታውን አጽድቼ አስተካክዬ ሂደት ላይ እንዳለው ደብዳቤ በስነ ስርዓቱ መሐንዲስ መጥቶ ነው የተሰጠኝ። ታይቶ ቦታው በጥሩ ሁኔታ ስላለማች ካለው የግሪነሪ ማነስ የተነሳ ቀጣዩን እንድታለማ ፈቅደንላታል በሚል ቀድሞ የሰጠኝ የመሬት ልማት ማኔጅመንት ታይቶ በባለሙያ በመሐንዲስ ተፈቅዶልኝ ነው ስራ የጀመርኩት። እዛ ጋር አጽድቼ ጨርሼ በሂደት ላይ እንዳለው በጣም ታማሚ እህት ነበረችኝ በካንሰር። እሷ አረፈች። ወደ ላይ ወደ ታች ስል በዛ ምክንያት አካባቢ ቀይሬ ወደ ሌላ እሷ አዲስ አበባ መሄድ ነበረብን ለሕክምና ቀደም ሲል ለጸበል ምናምን። ከዛ ተመልሰንም ደግሞ ሐረር ስንመጣ ሰዓቱም ከባድ ነበር። ኮሮናም የገባበት ጊዜ ስለነበረ ሕክምናም በቂ አልነበረም። አልቀጠለም የነበረው ነገር። እሷን ይዘን ወደ ላይ ወደ ታች ስንል ህመሙም ሕክምናውም ሊረዳት አልቻለም የነበረው ሁኔታ ካንሰር ስለነበረ አረፈች። በዛ ሰዓት አካባቢ ቀይሬ በሄድኩበት ሰዓት ቦታዬ ላይ በተወሰኑ ቀናቶች ከ2 ሳምንት ባነሰ ጊዜ ነው የተመለስኩት። ስመጣ ኦልሬዲ ቤት ተሰርቶበት ነው የመጣሁት። ቦታው ላይ ተቆፋፍሯል፣ ብዙ ነገር ተቀይሯል። ወዲያው አመልክቻለሁ። በቦታው ሄጄ የሚመለከታቸው አካላቶች ላይ እንዲህ አይነት ገጠመኝ ብዬ አመለከትኩ። የመንግስት አካላቶች ወዲያውኑ መልስ የሰጡኝ በዚህ ጉዳይ ላይ መሆን እንደሌለበት ደብዳቤ ተጽፎ ምላሽ ተሰጠኝ። በቦታው የጀመረችውን ነገር እንድትቀጥል በቦታው የተሰራው ህገወጥ ቤት ተነስቶላት ትቀጥል የሚል ትዕዛዝ ተሰጠኝ ከከንቲባ ጽሕፈት ቤት። ከአንዴም ሁለቴ ያንን ደብዳቤ በተለይ 3ኛው ላይ እንዲፈርስ ታዘዘልኝ። በ2013 ነው የተሰጠኝ። 2013ን እስከ መጨረሻው 2014 እና 2015 ላይ በቃ ትዕዛዝ ተሰጥቶልኝ ፈረሰልኝ። ያ ቤት ፈርሶ የሚቀጥለውን 1 ሳምንት ቆይቶ ድጋሚ ሌሊት ላይ ተገብቶ ተገነባ ያ ቤት። ስለዚህ ያንን የሚያስፈጽመው አካል ከመንግስት አካል የተሰጠኝን ድጋፍ በአግባቡ ይዤ መጥቼ አንድ ግለሰብ በዚህ ጉዳይ ላይ ተቃዋሚ ስለሆነ ቀበሌ አካባቢ ያለ የማመጣቸውን ትዕዛዞች ወይም ደግሞ እንዲፈጸሙ የታዘዘበትን ሁኔታ መሳቢያ ውስጥ በማስቀመጥ እንዳይፈጸሙ በማድረግ ሁኔታዎችን በማጓተት እስከ አሁን ድረስ በቦታው ላይ ስራ እንዳንጀምር ያደረገን ይሄ አጋጣሚ ነው። ፍቃድም በተመለከተ ግን ከክቡር ከንቲባው ጭምር ቦታው ተጠንቶ ቦታው ላይ ተሄዶ ያለው ችግር እንዲፈታልኝ ትዕዛዝ ተሰጥቶልኛል። በደብዳቤ ለ5ኛ ዓመት ተከታታይ ትዕዛዝ ተሰጥቶልኛል። ነገር ግን አንድ ግለሰብ የተለያየ ራሱን መልስ በመስጠት
ጉዳዩ እንዳይፈጸምልኝ በማድረጉ ሌሎች በእኔ ላይ ተጽዕኖ እንዲያደርጉ። የሚያሳዝነው ነገር ደግሞ በቦታው ላይ ምንም እየተሰራ አይደለም። እኔ ይሄንን ያክል ዋጋ ከፍያለሁ። ይታወቃል፣ ይታያል ምን እንደሰራው። እንግዶች መጥተው እየጎበኙ ነው። እንደውም በአሁን ሰዓት ለረጅም ጊዜ የተሰራውን ስራ ከግምት በማስገባት የግብርና የድሬዳዋ ግብርና ጽሕፈት ቤት የዶሮና የአሳ ቤት ላይና ታች በመጠነኛ ምድርና ፎቅ አድርጎ በመስራት ዶሮዎችና አሳዎች አስገብቶልን ይበልጥ ለአካባቢው ውበት ሆኖታል። እኛም አንድ ብለን ከ8 ዓመት በኋላ ገንዘብ እንድናገኝ አድርጎናል። በዛ ቦታ አሁን በማህበር ሆነን እኔ ልጆቼ ሌላም ቤተሰብ ጨምረን ሃይመትና ናታን የህብረት ሽርክና ማህበር ሆኗል አሁን። እና በዛ ውስጥ ደግሞ አሁን የበለጠ ስራው ከነበረበት ይበልጥ ሰፍቶ አንደኛ አሳዎቹ ከ2 ወርና ከ1 ወር በኋላ በርገርም ሆነ ሳንዱች መሰራት ይችላሉ። እንቁላል አለን እንደዛው በካፌው ላይ ማለት ነው። ሐሳቡ ተያይዞ የመጣ ነው። የመጨረሻ ህልማችንን ለመፍታት አሁን ቦታውን ተረክቦ ወደ ስራ መግባት ብቻ ነው የቀረን። ይህንን ትልቁን ድጋፍ ያደረገልን ለዚህ ነገር ደግሞ ግብርና ጽሕፈት ቤት ነው። አሳዎቻችን ውሃ እንዳያጡ በየ15 ቀኑ ውሃ ይቀይርልናል። ለዶሮች ምግብ በሚያንሰኝ ጊዜ ደግፉኛል። ባለሙያ በየቀኑ እየመጣ የሚጠይቅ የጎደለኝን ነገር የሚያስተካክልልኛለኝ እና ቦታው ከነበረው ትልቅ ደረጃ ለከተማው ስም እስከመሆን ድረስ የሚደርስ የሚያስመሰግን ስራ እኔም ሰርቻለሁ። መንግስትን በከፍተኛ ሁኔታ አግዞኛል። ግን በጥቂት ግለሰቦች ምክንያት ተደናቅፎ የቆመውን ነገር አሁን ትልቅ መፍትሄ የምፈልገው እዚች ጉዳይ ላይ ካፌው ቢከፈት አንድ ፓርክ ስም ካለው መጥቶ የሚጎበኛ አካል አለው። እውቅና ሲኖረው የሚጎበኘው አካል ደግሞ ተቀምጦ የሚገለገልበት ቦታ ያስፈልገዋል። ምንም አገልግሎት እየሰጠ አይደለም። እንዲሁ ተዘግቶ ቆሻሻ እየተደፋበት ሌሎች ነገሮች እየተፈጸሙበት ያለ ስለሆነ ድጋሚ ታይቶ ደግሞ መፍትሄ ሊሰጠኝ አሁን በድጋሚ ተመርቶልኛል። የሱን ውጤት እጠብቃለሁ። እዚህ ጋር ነው ያለነው። እንግዲህ ይሄ በጣም የረጅም ጊዜ ህልሜ ነው። ከፈጣሪ ጋር እነኚህ ችግሮች ቢቀረፉ አንደኛ ቦታውን መናፈሻ ማድረግ ለሚለው መናፈሻው ነው። ለመጀመሪያ 4 ዓመት እቅዴ ነበረ። ቆሻሻውን ቀይሬ ወደ ፓርክነት ተቀይሮልኛል ከ4 ዓመት በፊት። አሁን ደግሞ ፓርክ ከሆነ በኋላ ሰርቪስ መስጠት አለበት ያ ፓርክ። የተለያየ ግለሰቦች ይጠይቁኛል፣ ለምን ምግብ አሰሪም ለምን ሻይ ቡና አታደርጊም ይሉኛል። ግን ቅድሚያ ስራ የጀመርኩባት ቦታ ሸለቆና ጠባብ ነች። ሙሉ ለምቷል፣ ሙሉ አረንጓዴ ሆኗል። ለሻይ ለቡና ከውጭ የተሰጠኝ ቦታ ነው ሊመግበው የሚችለው። ውጭ ያለችው ቦታ ደግሞ በዚህ ልክ ተዘጋጅታ መብራትም የተወሰነ ፕሮሰስ ይጃለው መብራት ለማስገባት ውሃ ኦሬዲ ያለኝ የዋና ቦታ ኦሬዲ ሰርቻለሁ። መጠነኛ ብትሆንም ለህፃናት ልጆች በቂ ናት። እንደገና ደግሞ የዛሬ 4 ዓመት ቻምበር ኦፍ ኮሜርስ ለሴት ነጋዴዎች ወይም የንግድ ስራ ላይ ለተሰማሩ ማበረታቻ ስብሰባ ተደርጎ ቢዝነሳችሁን ለማስፋፋት ከሚያስፈልጋችሁ ነገር አንዱ ጉግል ማፕ ላይ ወጣችሁ ቢዝነሳችሁን እንድታስተዋውቁ ማድረግ ነው በሚል ጉግል አካውንት አውጥቶልን ነበር በቢዝነስ እና ሃይሚ ፓርክ ኤንድ አግሪ ቢዝነስ በሚል አካውንት አለችኝ። ስቲል ክፍት ነው፣ ጉግል ላይ ያለ ማንም ሰው ቢገባ ያገኛታል። እና ያቺን ነገር ለማስቀጠል እዛ ጋር ቃል የገባሁትን ነገር እዚህ ጋር በእነኚህ አሁን በነገርኩ ግለሰቦች በያዙት ቦታ ምክንያት ተደናቅፏል እንጂ ስቴፑን አያይዤ መጥቻለሁ፣ አጽድቻለሁ፣ ፓርክ አስብየዋለሁ። ከፓርክ ወደ ካፌና መዝናኛ የሚሆንበት ስቴፖች የተወሰኑትን ሄጃለሁ። አሁን ቦታው ተለቆ አሳዎቹን መጥበስ ኦልሬዲ ንግድ ፍቃድ አውጥቻለሁ። ከ3 ዓመት በፊት እየገበርኩበት ነው ንግድ ፍቃዱንም። አሳዎችን መጥበስ እዛ ጋር ሰዎች ፊት አሳ በኪሎ መሸጥ፣ እንቁላል ማምረት፣ ዶሮቹንም በአሮስቶ መልክ መስራት፣ የተለያየ ነገር ለማድረግ የካፌዋን ቦታ ነፃ አድርጎ የተሻለ ህልም ከነበረው የበለጠ ሰዎች የሚያደንቁትና የሚወዱት ነገር ሰርቶ በሰዎችም ዘንድ ጥሩ ነገር ማስቀመጥ ለኔም ቢሆን ህልሜን ፈትቼ ወደፊት የምኖርበት የራሴ ኢኮኖሚ የሆነውን ነገር የምገነባበት መስመር ስለሆነ እጅግ በጣም ደስተኛ የሚያደርገኝ ስራ ይሆናል ማለት ነው። በዛ ልክ በተሟላ ጊዜ በቃ ይሄ አሁን አንደኛ ትልቁ ጥያቄ ልማት ሀገራዊ አቅጣጫ ነው። አንድን ቆሻሻ ቦታ ደግሞ እንዲለማ ለማድረግ ለ8 ዓመት ተስፋ ሳይቆርጡ እዛ ቦታ ላይ መቆየት ቀላል ነገር አይደለም።
ስለዚህ የመጨረሻውን ህልም ፈቶ ይሄንን ቦታ በተባለው መልኩ መዝናኛው ከየትም አካባቢ ጥያቄዎች አሉት። ለምሳሌ ከውጪ በጉግል ማፑ ምክንያት ጥያቄ የሚጠይቁ ሰዎች አሉ፣ ምላሽ ማግኘት አልቻሉም። በርገር እናቀርባለን እንደዚህ አድርገን ብለን ያቀድናቸውን እቅዶች በየአመቱ አስፈጽመን መጨረሻ ላይ ደርሰናል አሁን ላይ እና የመጨረሻውን ህልማችንን ደግሞ ለማሳካት እነኚህን ጥያቄዎች ምላሽ ሰጥተናቸው ፓርኩ በተሟላ አቋም ተገኝቶ ውስጡ የሚኖሩትም ከኔ ጋር አብረውኝ የለፉ ሰራተኞች ትክክለኛውን ደሞዝ እያገኙ እኔም ያቀድኩትን እቅድ የተሟላ አድርጌ አሁን እንደሚታየው እኮ የተለያየ ሀገር ላይ ለምሳሌ አዲስ አበባም መጥቻ ይቻለው በኮሪደር ልማቱ መካከል ሰዎች የሚዝናኑባቸው ነገሮች ላይ ካፌ ነገሮች አሉ። ሻይ እንዲያገኙ ይደረጋል፣ ቡና እንዲያገኙ ይደረጋል፣ እንዲሁም ቁርስ ነገር እንዲያገኙ ይደረጋል። ይሄ ፓርክ ግን ለ8 ዓመት ሲለማ ሰርቪስ ለመስጠት የከለከለውን ነገር ግልጽ እየተናገርኩ ነው። ከቦታው ጋር አብሮ የማይሄድ ነገር፣ የሚደፋ ቆሻሻ፣ እንዲሁም ሰዎች ተቀምጠው ምንም ስራ ሳይሰሩበት የሰውን ይዞታ ላይ የተፈጠረው ችግር ቢፈታና ወደፊት የሚሄድ እቅድ ቢኖር ለማንኛውም ሰው አስደሳች ይሆናል። ከኔ ጎን ቆመው ለደከሙትም እኔም እስካሁን ለለፋሁትም እንዲሁም ለመንግስትም ሆነ ልማትን አረንጓዴ ነገርን ለሚያደንቁ ሁሉ በቂ ሐሳብም ይሁን መዝናኛነቱ ማንም ሰው መጥቶ እንደልቡ ሊዝናናበት ሊናፈስበት የሚችል መልካም ነገር እናዘጋጅና እናቀርባለን ማለት ነው እዛ ቦታ ላይ። ያን ጊዜ ህልማችንም የተሟላ ይሆናል። ከተማዋም የምትደነቅበት ቦታ ይሆናል። ከቆሻሻ መድፊያ፣ ከቆሻሻ መጣያ መጀመሪያ ፓርክ፣ ከፓርክ ቀጥሎ ደግሞ ከፍተኛ ካፌና ምግብን ወይም ደግሞ ሌሎች የመዝናኛ አገልግሎቶችን የሚሰጥ ሲሆን በትልቅ ኢንቨስትመንት ደረጃ የሚታይ ትልቅ ነገር እንደሰራው ነው የማስበው። ሌሎችም የሚደግፉኝ ሰዎችና የዚህ ህልም ተካፋይ የሆኑ ሰዎች ደስተኛ ይሆናሉ ብዬ አስባለሁ፣ ራሴንም ጨምሮ። በአካባቢ ለሚገኙ በዛ ለሚረማመዱ ለስራ በሚያልፉ እንዲሁም ደግሞ እዛው አካባቢ ሆነው በተለያየ ጊዜ እየመጡ የሚጎበኙን ግለሰቦች አሉ። እጅግ በጣም አድርጌ ነው የማመሰግናቸው። ተስፋ እንዳልቆርጥ ሁልጊዜም የሚነግሩኝ ነገር ነው። በተለያየ አጋጣሚ ደግሞ እኔ ኢንተርቪው በሚኖረኝ ሰዓት ጋዜጠኞች እንዲህ አይነት ስራ ሊሰሩ ነው፣ እስቲ እናንተ የራሳችሁን አስተያየት ስጡ ብዬ እንኳን በምጠራቸው ሰዓት ከምጠብቀው በላይ ነው የሚገልጹኝና እጅግ በጣም አመሰግናለሁ። በ03 ቀበሌ ውስጥ ነዋሪ የሆኑ ያልሆኑም በጓደኝነትም በትውውቅም በመንደር አብሮ በመኖርም በሐሳብ ድጋፍ ላደረጉልኝ ሰዎች ሁሉ ከፍተኛ ምስጋና አቀርባለሁ። እንዲሁም ለግብርና ጽሕፈት ቤት ለድሬዳዋ ከፍተኛ ምስጋና አቀርባለሁ። ሌላው ደግሞ ልጆቼም ቢሆኑ ብዙ ነገር ደግፈውኛል። በሚጎልብኝ ሰዓት አንዳንድ ነገሮች እኔ በማልገኝበት ሰዓት በቦታው ተገኝተው ብዙ ነገር ይሸፍናሉ። ሰራተኛ ማገዝም ቢሆን መቆጣጠርም ቢሆን የሚያስፈልግ ነገር ላይ ከጎን የሆነው ብዙ ነገር አግዘውኛል። በቢሮ ደረጃ ግን ቅድም እንደተናገርኩት ጽዳትና ውበትና አካባቢ ጥበቃ በከፍተኛ ሁኔታ እንዲሁም የከንቲባ ጽሕፈት ቤት በበጎነት ሁልጊዜ የገጠመኝን ችግር ከጎን የሆነው እንዲፈታልኝ ብዙ አግዘውኛል። እንደተናገርኩት የግለሰቦች ፍቃደኛ አለመሆን ብቻ ነው ነገሮች እንዲዘገዩ ያደረጋቸው እንጂ በቢሮ አካባቢ ከከንቲባው ጀምሮ በግንባር ባገኘሁት ጊዜ አስፈላጊውን ነገር ለመፍታት ችግሩ እንዲቀረፍልኝና ስራዬን እንድቀጥል ብዙ አይነት ነገሮችን እንዲፈታልኝ በደብዳቤ ትእዛዝ ሰጥቶልኛል። እጅግ በጣም አመሰግናለሁ ሁሉንም። እንግዲህ ውድ ቤተሰቦቼ የሃይሚ ጽናትና ህልም እዚህ ላይ ሊገታ አይገባም። ይህ ፓርክ የድሬዳዋ ውበት የሁላችንም ኩራት ነው። ዛሬ ግን ሃይሚ የኛን እጅ ትፈልጋለች። ከተፈጥሮ ጎርፍ ጋር የምታደርገውን ትግል ለመደገፍ የመሬት ውስጥ ውሃውን አውጥቶ ፓርኩን ለማልማት የመንግስት የባለ ሀብቶችና የሁላችንም ቅን ሐሳቢዎች እገዛ አሁን ያስፈልጋታል። እንቅፋት ከሚሆኑባት እጆች ይልቅ የሚያግዟት እጆች ይብዙላት። ጀግናን ማበረታታት የነገን ትውልድ መገንባት ነው። እባካችሁ ሁላችንም አቅማችን የፈቀደውን ድጋፍ በማድረግ ከሃይሚ ጎን እንቆም። ስላዳመጣችሁን አብራችሁን እስካሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። በሌላ በተለየ ፕሮግራም ደግሞ እስከምንገናኝ ድረስ ቸር እንሰንብት።